ጤና ይስጥልኝ። ይህ ኢትዮ ፎረም ነው። በዚህ ጥንቅር አንድ ልዩ ዝግጅት ይዘንላችሁ ቀርበናል። የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር የጠቅላይ ሚኒስትር አብይ አማካሪ የአማራ ክልል ርዕሰ መስተዳድር የብልጽግናና የኢህአዴግ ከፍተኛ አመራር አባል ገዱ አንዳርጋቸው የጻፉት ነው። የቀድሞ ከፍተኛ ባለስልጣን ጸጸታቸውን ተናዘው ይቅርታቸውን በጽሑፋቸው አስቀምጠዋል። ይህንን የእሳቸውን ጽሑፍ ለእናንተ እንዲመች አድርገን አዘጋጅተነዋል። ገዱ አንዳርጋቸው እንዲህ ይጀምራሉ። የአማራ ሕዝብ በሰላማዊ መንገድ ይዟቸው የተነሳውን ህጋዊና ፖለቲካዊ ጥያቄዎችን ለማዳፈን እንዲሁም በመላ ክልሉ ትጥቅ የማስፈታት ግብ ተይዞ በአገዛዙ የተከፈተውን ወታደራዊ ዘመቻ ለመመከት የተቀጣጠለው ህዝባዊ ትግል ተጠናክሮ ቀጥሏል። ይህንን በሁሉም አካባቢዎች በአጭር ጊዜ የተስፋፋውን ህዝባዊ አመፅ በወታደራዊ ኃይል ለማፈንና ህዝቡ ዳግም የመብት ጥያቄ እንዳያነሳ አንገት ለማስደፋት ሲባል በመላው ኢትዮጵያ በሚኖረው የአማራ ህዝብ ላይ ተፈጻሚ የሚሆን ብሔር ተኮር ፋሽስታዊ የሆነ የአስቸኳይ ጊዜ አዋጅ ታውጆ መተግበር ከጀመረ እነሆ ዓመት አለፈው። አስቸኳይ ጊዜ አዋጁን ተገን በማድረግም የብልጽግና አገዛዝ የአማራን ህዝብ በማሳደድ ዘርፈ ብዙ ጉዳት አድርሷል። አገዛዙ አማራን ለማንበርከክ በክልሉ ወታደራዊ ኮማንድ ፖስት አቋቁሞ ያለ የሌለውን አቅም ተጠቅሞ እንኳን አንድ አገሩን አስተዳድራለሁ የሚል ኃይል ቀርቶ ኃላፊነት የሚሰማው የውጭ ወራሪ ኃይል እንኳን ሊያደርገው የማይችለውን አስከፊ ድርጊት በህዝብ ላይ ፈጽሟል። አሁንም ይኸው በወታደራዊ ኮማንድ ፖስት ክልሉንና ህዝቡን የማጎሳቆል የጥፋት ዘመቻ ቀጥሏል። በሌላ በኩል ደግሞ የአማራ ህዝብም በጀግኖቹ ልጆቹ እየተመራ የተቃጣበትን ዘርፈ ብዙ ጥቃት ለመመከት አኩሪ ተጋድሎ ሲያደርግ ከርሟል። ባለው ወታደራዊ ጉልበት ተማምኖ የህዝብን ሰላማዊ ጥያቄ ለማፈንና አንገት ለማስደፋት የጥፋት ዘመቻ የከፈተው አገዛዝ እስካሁን እንደታየው ውጤቱ እንዳሰበው ሳይሆን እንደ ልማዱ በህዝባዊ ትግል እየተዋረደና እየተሸነፈ ይገኛል። እኔ ከ1982 መጨረሻ ጀምሮ የብአዴን ኢህአዴግ አባል በመሆን በአስፈጻሚነትና እስከ ክልል ፕሬዝዳንትነት በደረሱ የተለያዩ አመራር ኃላፊነቶች አገሬን አገልግያለሁ። እስከ 2014 ዓ.ም አጋማሽ ድረስ ደግሞ የብልጽግና አባል በመሆን በፌዴራል መንግስት ለ3 ዓመታት በሚኒስትርነት ሰርቻለሁ። የኢህአዴግ አባል የሆንኩትና የወጣትነት ዘመኔን ያሳለፍኩት ድርጅቱ የሚከተለውን ርዕዮተ ዓለም በመደገፍና ለህዝብ የሚበጅ ዓላማ አለው ብዬ ከልብ በማመን ቢሆንም በውስጡ ያሉ ውስንነቶች በፓርቲ የውስጥ ትግል በሂደት ሊፈቱ ይችላሉ የሚል የጠነከረ ተስፋና እምነትም ነበረኝ። በዚህም ምክንያት ነበር በ2010 ዓ.ም በአገራችን በህዝብ ግፊትና በውስጣዊ ትግል በመጣው ለውጥ ከፍተኛ ተሳትፎ ያደረግኩት። በዚያ ለውጥ ከፍተኛ ተሳትፎ ካሳደሩት ሰዎች መካከልም አንዱ ነበርኩ። ያ ለውጥ በኢህአዴግ ውስጥ የነበሩትን ጠንካራ ጎኖች የሚያስቀጥል፣ በሌላ በኩል ደግሞ በውስጡ የሚታዩበትን የተለያዩ የፖሊሲ፣ የአስተሳሰብ፣ የአፈጻጸም ድክመቶችና ችግሮች የሚያስወግድ እውነተኛ ለውጥ ሊያመጣ ይችላል የሚል ከፍተኛ እምነት ነበረኝ። ይህ ተስፋዬ እውን ይሆን ዘንድም ሁኔታው በፈቀደልኝ መጠን ጥረት ለማድረግ ሞክሬ ነበር። ሆኖም ግን በተለያዩ ምክንያቶች ምኞቴ አልተሳካም። በለውጡ አሳድረው የነበረው ተስፋም ብዙም ሳይቆይ አቅጣጫውን ስቶ ለውጥ ሳይሆን ነውጥና ቀውስ ሆነና የሚሊዮን ኢትዮጵያውያንን ሕይወት ቅርጥፍ አድርጎ የሚበላ ሆነ። ሰዎች በሚይዙት የፖለቲካ አመለካከት፣ በሚከተሉት እምነትና ብሔራዊ ማንነታቸው እየተለዩ በጅምላ የሚገደሉበት፣ የሚታሰሩበትና የሚሰቃዩበት ሁኔታ ተስፋፍቶ መንግስታዊ ፖሊሲ ሆነ። የኢኮኖሚና የማህበራዊ ልማቶችን አውድሞ አገሪቱን ባዶ እጇን የሚያስቀር አገዛዝ እንዲፈጠር አደረገ። በእኔ ድጋፍና ትግል ጭምር ስልጣን ለመጨበጥ የበቃው አብይ አህመድ ከሁላችንም ግምት ውጪ በሰው ደም የሚጫወት አረመኔ፣ ኢትዮጵያን በሁሉም መስክ የተናቀችና የረከሰች አገር ያደረገ፣ አገር እንዴት እንደሚመራ የማያውቅ አቅመቢስ፣ ክፉና በስልጣን ጥም ያበደ አምባገነን መሪ ሆኖ ብቅ አለ። የኢትዮጵያ ህዝብ የለውጥ ምኞትም ዳግም ተኮላሸ። እኔም በዛ የህዝብ ብሶት በወለደው የለውጥ እንቅስቃሴ ሚና እንደነበረው ሰው በግሌ የሚሰማኝን በሚከተሉት 3 ጉዳዮች ላይ አተኩሬ ለማቅረብ ፈልጋለሁ። በመጀመሪያ ደረጃ የአገርና የህዝብን ችግር በዘላቂነት ይፈታል ብዬ የተሰለፍኩበት የለውጥ እንቅስቃሴ በቅጥፈትና ቅዠት ተሸፍኖ አቅጣጫውን ሲስት በትግል እንዲስተካከል የድርሻዬን ባለመወጣት፣ ከሁሉም በላይ ግን አብይ አህመድን የመሰለ ደካማና ክፉ ሰው የኢትዮጵያ መሪ እንዲሆን ድጋፍ በመስጠቴና የእሱም ተሿሚ ሆኜ በማገልገሌ ልባዊ ጸጸት ይሰማኛል። የዚህ አገዛዝ አካል ሆኜ በህዝብ ላይ በተፈጸሙ ወታደራዊና ፖለቲካዊ ጥቃቶች ለደረሱ እልቂቶች፣ መፈናቀሎች፣ አፈናዎችና ሌሎችም ልዩ ልዩ አካላዊና ስነልቦናዊ በደሎች ሁሉ በአጠቃላይ የኢትዮጵያን ህዝብ በተለይ ሁኔታ ደግሞ በዚሁ በብልጽግና አገዛዝ ለከፋ ጥቃት ለተዳረገው የአማራ ህዝብ ልባዊ ይቅርታዬን ጠይቃለሁ። ሁለተኛው ማንኛውም የመንግስት ባለስልጣንና የፖለቲካ መሪ ላጠፋቸው ጥፋቶች በማንኛውም ጊዜ ኃላፊነት መውሰድ አለበት ብዬ አስባለሁ። ከዚያም አልፎ በፈጸማቸው ጥፋቶችም ተጠያቂ መሆን የሚገባው መሆኑን
በጽኑ አምናለሁ። ስለሆነም እኔም የወቅቱ አገዛዝ ከስልጣን ተወግዶ እውነተኛ የሽግግር ጊዜ ፍትህ በአገራችን የሚሰፍንበት ጊዜም ሲመጣ በሚመለከተኝ ጉዳይ ተጠያቂ ለመሆን ዝግጁ መሆኔን እገልጻለሁ። ሶስተኛ፣ የኢትዮጵያም ሆነ የአማራ ህዝብ የደረሰበትን በደል የሚመጥን ካሳ ማናኛችንም ከፍለን መጨረስ የምንችል አይመስለኝም። ይሁንና በእኔ በኩል ለተበደለው ወገኔ ማድረግ የምችለው የወቅቱን የአማራ ህዝብ ትግል በመቀላቀል አቅሜ በፈቀደልኝ መጠን በቀሪው ዘመኔ ህዝብን ለመካስ የሚችለውን መስዋዕትነት ሁሉ ለመክፈል ፍላጎትና ዝግጁነት ያለኝ መሆኑን ማሳየት ነው ካሉ በኋላ ወቅታዊ ጉዳዮችን ወደ መተንተን ይገባሉ። አሁን በስልጣን ላይ ያለው ኃይል የአንድ ግለሰብና ቡድን ዓላማና ፍላጎት ከማስጠበቅ ውጭ የማንንም የህብረተሰብ ክፍል ፍላጎትና ጥቅም የማስጠበቅ ዓላማ የሌለው ኃይል ነው የሚሉት ገዱ እንዲህ ይቀጥላሉ። የብልጽግና ቡድን አገሪቱን ማስተዳደር ከጀመረበት ከ2010 ወዲህ በአገሪቱ ልማትን ሳይሆን ጦርነትን አቅዶ በየተራ ለሁሉም የኢትዮጵያ ህዝቦች ለማዳረስ በትጋት የሚሰራ ራሱ አቅዶ በሚፈጥራቸው ጦርነቶች ምክንያት ለደረሰው የሚሊዮኖች ኢትዮጵያውያን ሞት፣ በቢሊዮን ዶላሮች ለሚቆጠር የኢትዮጵያን ሀብትና ንብረት ውድመት፣ ለሚሊዮኖች ከቤት ንብረት መፈናቀልና መሰደድ ተጠያቂ የሆነ አገዛዝ ነው። ለአምራቾች የተመቸ ሁኔታ ፈጥሮ ምርትን ከማሳደግ ይልቅ አገሪቱና ህዝቦቿ በጥረታቸው ያፈሩትን ጥሪት በመቀራመት የተረፈውንም ሸጦ ጦር መሳሪያ በመሸመት ኢትዮጵያውያንን ማለቂያ የሌለው መከራ ውስጥ ያስገባ አገዛዝ ነው የሚል አመለካከት አለኝ። እጅግ የሚገርመውና የሚያሳዝነው ደግሞ አገዛዙ በየጊዜው ባካሄደው ጦርነት ከደረሰበት ሽንፈትም ሆነ ባደረሰው ዘርፈ ብዙ ጥፋት መጸጸትና መማር የሚችል አለመሆኑ ነው። ይልቁንም የሚሊዮኖችን እልቂት ያስፈጸመበትን ዘመቻውን አሁንም ያለ ሀፍረት በህግ ማስከበር ሰበብ የቀጠለ ህዝብን ለከፋ ኑሮ ውድነትና አስከፊ ድህነት የዳረገ በቀጣይም ቀውስን ዋነኛ የአመራር ዘይቤው አድርጎ አገሪቱን ወደ ከፋው ጥፋት ለመምራት ቆርጦ የተነሳ አገዛዝ ነው። ዋና ባህሪውም ቀውስ መፍጠርና ቀውሱን በወታደራዊ ኃይል ለመቆጣጠር እየሞከረ በስልጣን የሚቆይበትን ጊዜ ማራዘም ነው። የዚህ ኃይል ቁንጮ መጀመሪያ ወደ ስልጣን እንደመጣ በአገራችን የሚታዩ ችግሮችን የሚፈታ መስሎ ቢቀርብም በተግባር አገሪቱን ወደ ቀውስና መፈራረስ እየወሰዳት ይገኛል። በስልጣን በቆየባቸው ያለፉት ዓመታት ኢትዮጵያ ውስጥ በህዝብ ላይ ያልደረሰ መከራ የለም። በመሆኑም ይህ አውዳሚ ቡድን ምንም ያህል ህዝብን ለመደለል ቢሞክርም በእጁ በሚገኙ ፕሮፓጋንዳ መሳሪያዎቹ አማካኝነት የሌለውን በጎ ገጽታ ለመገንባትና ራሱ የፈጠራቸውን ችግሮች በሌላ ውጫዊ ኃይል ለማመካኘት ጥረት ቢያደርግም በተግባር ግን ቅቡልነትን ያጣና በህዝብ የተጠላ አገዛዝ ሆኗል። ሰሞኑን በወሰደው የውጭ ምንዛሬ መጠንን በገበያ ዋጋ የመወሰን እርምጃ የሚያሳየንም የውጭ ኃይሎች ተላላኪ መሆኑንና ኃላፊነት በጎደለው እርምጃው አሁንም አገሪቱን በሁሉም መስክ ወደ መቀመቅ ከማስገባት የማይመለስ መሆኑን ነው። በህዝብ ዘንድ እየገጠመው ያለውን ጠንካራ ፖለቲካዊ ተቃውሞ በኃይል ለመቀልበስ የአገሪቱን መከላከያ በመሳሪያነት በመጠቀሙ ሰራዊቱም በእጅጉ ተዳክሟል። ከወገኑ ጋር ኃላፊነት በጎደለው መንገድ እንዲጋጭ በመደረጉ የተሰላቸ የመዋጋት ፍላጎትም የሌለውና የማድረግ አቅሙ ከጊዜ ወደ ጊዜ እየሟሸሸ የመጣ ሆኗል። በብቃት የተደራጀና የተባበረ ኃይል ባለመኖሩ ነው እንጂ ስርዓቱ በሁሉም መስክ ተዳክሞ ምንም ማድረግ በማይችልበት ደረጃ ላይ ደርሷል። በአሁኑ ወቅት የብልጽግና ቡድን አገር መምራት እንደማይችል በሁሉም ኢትዮጵያውያን ብቻ ሳይሆን ማንኛውም የኢትዮጵያን ጉዳይ በቅርብ የሚከታተል አካባቢያዊም ሆነ የዓለም አቀፉ ማህበረሰብ የተገነዘበው ሐቅ ሆኗል። የአገዛዙ ጦረኛና ወዳሚ ባህሪ በዓለም አቀፍ ደረጃ በመታወቁም በእርዳታና በብድር ገንዘብ ለማግኘት ያለው እድሉም የበለጠ እየጠበበበት መጥቷል። ብድርና እርዳታ የሚያገኝ ከሆነም አገርንና ሕዝብን በዘለቄታው ሊጎዱ የሚችሉ የአበዳሪ አካላትን ፖሊሲ በመቀበል ብቻ እንደሆነ የሰሞኑ እርምጃ ተጨባጭ ማሳያ ነው። ነገር ግን ይህ ኢትዮጵያ በዘመናዊ ታሪኳ አይታው የማታውቅ እጅግ ደካማና እኩይ የሆነ መንግስት በጎ ስራው ለማከናወን አቅመ ቢስ ቢሆንም በአገርና በሕዝብ ላይ ጉዳት የማድረስ አቅሙ እጅግ ከፍተኛ ስለሆነ ለአንድ አፍታም ቢሆን መናቅና መዘንጋት የለበትም። የበለጠ ዕድሜ ባገኘ ቁጥር አገርን ሊያፈርስ የሚችል ኃይል ስለሆነ በተቻለ ፍጥነት ከስልጣን መወገድ ያለበት አደገኛ አገዛዝ ነው ካሉ በኋላ የአሁኑን የአማራ ክልልን ሁኔታ ወደ ማብራራት ይገባሉ። እንደሚታወቀው አሁን በስልጣን ላይ ያለው ራሱን ብልጽግና ብሎ የሚጠራው ኃይል ወደ ስልጣን እንደወጣ በኢትዮጵያ ውስጥ ያሉ ችግሮችን በእውነተኛ ይቅርታና እርቅ እፈታለሁ የሚለውን የማታለያ ቃል አምኖ የአማራ ሕዝብ የሞቀ ድጋፍ ሰጥቶት ነበር። ነገር ግን በእርቅና ይቅርታ ፍቅርን አምጥቶ ኢትዮጵያን የሰላም የፍትህና የነጻነት ሀገር ሊያደርጋት ይችላል ብሎ ተስፋ አሳድሮ ዳር እስከ ዳር የደገፈው ኃይል በተቃራኒው ቀውስ ፈጣሪ ሆኖ አገኘው። በሂደትም ከአገዛዙ በደረሰበት ሁለንተናዊ ጉዳት በመነሳት አሁን በስልጣን ላይ ያለው ኃይል የህልውናው አደጋና ዋነኛ ጠላቱ እንደሆነ በማያጠራጥር ሁኔታ ተገንዝቧል። ከዚህ በመነሳትም የተደቀነበትን የህልውና ስጋት በመቀልበስ ይህንን ጸረ ህዝብ ኃይል ታግሎ መጣል እንዳለበት አምኖ ወደ ትግል ገብቷል።
አሳይቷል። ለዚህም የሚያስፈልገውን መራር መስዋዕትነት ሁሉ እየከፈለ ይገኛል። በፋኖ ግንባር ቀደም መሪነት እያካሄደ ያለውን የህልውና ትግል ዳር ለማድረስና የአገዛዙን ዕድሜ ለማሳጠርም ቆርጦ ተነስቷል። ይሁን እንጂ የአማራ ህዝብ እያካሄደ ያለው ትግል መሰረተ ሰፊና ሁሉን የአካባቢ ያካተተ ሆኖ ቢጀመርም አሁንም ያልተሻገራቸው በርካታ ውስንነቶች ያሉበት መሆኑን መገንዘብ ይገባል። መላውን ህዝብ አደራጅቶ በጠራ የአማራ ብሔርተኝነት ዙሪያ አቀናጅቶ በመምራት በኩል የጎላ ውስንነት ይታያል። በአንድ በኩል ከዚህ ቀደም ብዙ ተሞክሮ የከሸፈውን አማራን በኢትዮጵያዊነት ስሜት የማዘናጋት የአማራ ታጋዮችን በሃይማኖት፣ በአካባቢ ወዘተ የመከፋፈሉን ኋላ ቀር አካሄድ በለሆሳስ በማስገባት ትግሉን የሚያደናቅፍ ጎታች አካሄድ አሁንም አለ። በሌላ በኩል የትግሉ እንቅስቃሴ ከታች ወደ ላይ ሆኖ ከመጀመሩ ነባራዊ ሁኔታና ከፋኖ አመራሮች ልምድ ማነስ ጋር ተያይዞ የዚህ አይነቱ ትግል የሚጠይቀውን ውስብስብ ጉዞ የሚመጥን የተደራጀ ብቁ አመራር የመስጠት ውሱንነት ይስተዋላል። ህዝብን በገጠርም ሆነ በከተማ አደራጅቶ ለትግሉ የሚጠበቅበትን ድርሻ እንዲወጣ በሰው ኃይል፣ በገንዘብና በቁሳቁስ እንዲደገፍ በማድረግ በኩል መሰራት ያለበት የፖለቲካ ስራም በበቂ ሁኔታ ገና አልተሰራም።